ሰላም ጤና ይስጥልኝ ውድ የማክ ቲዩብ ቤተሰቦች፣ ዛሬ ደግሞ በፍሬሽማን ሲቪክ በቻፕተር ቱ ስፔሲፊክ በቨርቹ ኢቲክስ ተገናኝተናል ማለት ነው። እንግዲህ ለዚህ የማክ ቲዩብ አዲስ ቤተሰብ ከሆናችሁ ሰብስክራይብ በማድረግ እንዲሁም ለሌሎች ጓደኞቻችሁና ለተለያዩ ተማሪዎች እንዲደርስ ሼር በማድረግ እንዲሁም እንደዚህ አይነት የሚገራርሙ የትምህርታዊ ይዘት ያላቸው ቪዲዮዎች እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ሁኑ እንላለን። ዛሬ እንግዲህ በሚገርምና ለፈተና በሚያዘጋጃችሁ ሁኔታ ስለ ቨርቹ ኢቲክስ እንነጋገራለን ማለት ነው። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ እርግጠኛ ነኝ ስለ ቨርቹ ኢቲክስ ሙሉ የሆነ እውቀት ይዛችሁ እንደምትወጡ ተስፋ አደርጋለሁ። ስለዚህ በፓወርፖይንታችን መማማር እንጀምራለን ማለት ነው። ቨርቹ ኢቲክስ አዘር ኔሙ ሞራል ፊሎሶፊ ብለን እንጠራዋለን። ይህ እንግዲህ የኢቲክስ አንድ ፓርት ነው ማለት ነው። ኖርማቲቭ ኢቲክስ ብለን የምንጠራቸው አሉ፣ ነን ኖርማቲቭ ኢቲክስ ብለን የምንጠራቸው አሉ። ይሄ ደግሞ ቨርቹ ኢቲክስ ከነሱ ትንሽ ለየት ባለ መልኩ የሚታይ የኢቲክስ ታይፕ ነው ማለት ነው። ስለዚህም ቨርቹ ኢቲክስ ምንድን ነው፣ ስለምንድን ነው የሚያወራው፣ አይነቶችስ ካሉት ቨርቹ ኢቲክስ ምን አይነት አይነቶች ነው ያሉት የሚለውን እንነጋገራለን ማለት ነው። ስለዚህ ቨርቹ ኢቲክስ ቅድም ከዚህ በፊት የነበሩት የኢቲክስ አይነቶች እነዚህ ቴዎሎጂካል ኤንድ ዲዮንቶሎጂካል ኢቲክስ ብለን የምንጠራቸው ፎከስ የሚያደርጉት አክሽን ላይ ነው ማለት ነው። አክሽን ምንድን ነው? ዘኬ ሳብጀክት ማተር ኦፍ ኢቲክስ ነው ማለት ነው። የኢቲክስ ዋናው መሰረት የአንድ ነገር አንድ የምንፈጽመው ድርጊት ራይት ነሱ ኦር ሮንግ ነሱ በራሱ በአክሽኑ ነው ጀጅ የሚደረገው። አክሽኑ ጥሩ ከሆነ በማህበረሰቡ ዘንድ ተቀባይነት ካለው ማህበረሰቡ ጥሩ ነው ብሎ ካመነበት ያን ነገር ዲዮንቶሎጂካል ኢቲክስ ብለን እንጠራዋለን። አውትካሙ ደግሞ ጥሩ ከሆነ የሚያመጣው ሪዛልት ጥሩ ከሆነ ሪዛልቱ ምንም ይሁን ኢቲስ ቴዎሎጂካል ኢቲክስ ብለን እንጠራዋለን። ቨርቹ ኢቲክስ ግን ከነዚህ ለየት ባለመልኩም ቨርቹ ኢቲክስ ፎከስ የሚያደርገው ምንድነው? ኦን ዘ ካራክተር ኦፍ ዘ ኤጀንት ኦር ዘ ዱዌር ማለት ነው። በድርጊቱን በሚፈጽመው ሰውዬ ኦር አክሽኑን በሚያካሂደው ሰውዬ ጸባይ ነው። ምክንያቱም ያ አክሽን የሰውየው ጸባይ ውጤት ነው ብሎ ስለሚያምን ቨርቹ ኢቲክስ በአጠቃላይ የሚያጠናልን ምንድነው? ካራክተር ኦፍ ዘ ኤጀንት ነው ኦር ካራክተር ኦፍ ዘ ዱዌር ነው ማለት ነው። ስለዚህ አክሽኑን የሚፈጽመው ሰውዬ ምን አይነት ስብዕና ነው ያለው? ጥሩ ስብዕና ካለው ኢቲስ ሞራሊ ራይት ነው ማለት ነው የሚያደርጋቸው አክሽኖችም። ጥሩ ስብዕና ከሌለው ደግሞ ሞራሊ የሚፈጽማቸው አክሽኖችም ጥሩ አይደሉም ማለት ነው። እዚህ የሰው ልጅ ስብዕና ነው የአንድን ድርጊት ወይም የአንድን አክሽን ጥሩነትና መጥፎነት የሚወስነው የሚል ሀሳብ ነው ያለው። ቨርቹ ኢቲክስ ጀነራል እና ሜን ኮንሰፕቱ አጠርና ምጥን ባለመልኩ ዘ ካራክተር ኦፍ ዘ ኤጀንት ኦር ዘ ዱዌር አክሽኑን በሚፈጽመው ሰውዬ ላይ ያጠነጠነ ነው ማለት ነው። ዘ ኔቸር ኦፍ ካራክተር ሮንግነስ ኦፍ ኤኒ አክሽን ኢዝ ዱ ቱ ዘ ፍሎድ ኦር ኢምፐርፌክት ኦፍ ካራክተር ነው ማለት ነው። ስለዚህ ሮንግነሱ ደግሞ የሰውየው ካራክተር ጥሩ አለመሆን ወይም ደግሞ የሰውየው አስተሳሰብ ኢምፐርፌክት አለመሆን የሚያመጣው ተጽዕኖ ነው ብሎ ቨርቹ ኢቲክስ ያምናል ማለት ነው። ሶ ዘ ካይንድ ኦፍ ፐርሰን ኦር አጀንት ኦት ቢ ምንድን ነው የሚያስበው የሚለውን እሱን ጀነራሊ የሚያጠና ነው ማለት ነው። ስለዚህ የፐርሰን ሞራል ካራክተር ነው በቃ ሜን ኮንሰፕቱ የአንድ ፐርሰን ሞራል ካራክተር ነው ሮንግነሱንና ራይትነሱን ጀጅ የሚያደርገው ብለን መወሰን እንችላለን ማለት ነው። የፐርሰን ሞራል ካራክተር ኢዝ ኤክስፕረስድ ኢን ዘ ፎርም ኦፍ ቨርቹስ ኦር ቫይስ ኢቭል ማለት ነው። ስለዚህ ቨርቹ ኢቲክስ ላይ ሁለት አይነት ነገሮች ያሉትን አንድ አክሽን ኦር ደግሞ አንድ ሞራል ካራክተር ቨርቹስ ነው ወይም ደግሞ ጥሩ ነው፣ በጣም መልካም ነው። የቨርቹ ቀጥተኛ የእንግሊዝ ትርጓሜው መልካም ማለት ነው። መልካም ማድረግ ማለት ወይም ደግሞ መልካም የሆነ ሰው ማለት ነው። ስለዚህ ቨርቹ ኢቲክስ ሁለት ነገሮች ነው ያሉት፣ ወይ መልካም ይሆናል ወይ ደግሞ መጥፎ ይሆናል። በእነዚህ በሁለቱ ላይ የተመሰረተ ነው ማለት ነው። እዚህ ቨርቹስ ሰቻስ ሆነሲቲ በቃ መልካም የምንለው ሰው ታማኝ የሆነ ካሬጅ፣ በተመጣጣኝ ሁኔታ ጀግና የሆነ ቴምፐሬንስ፣ መጠነኛ የሆነ ህይወት የሚኖር ኢንተግሪቲ፣ ደግ የሆነ ኮምፓሽን፣ ሰልፍን ኮንትሮል የሚያደርግ እነዚህ በሙሉ በቃ አንድ ሰው ጥሩ ስብዕና አለው ብለን መናገር የምንችላቸው እነዚህ ደግነትን የመሳሰሉ ሰልፍ ኮንትሮል፣ ቴምፐሬንሲ፣ መካከለኛ የሆነ ህይወት የመኖር እነዚህ ሁላ ነገሮች በሙሉ
የቨርቹ ኢቲክስ ኤክስፕረስ የሚደረጉባቸው ነገሮች ናቸው ማለት ነው። በተቃራኒውስ ወር ቫይስ ኢቭል ብለን የምንጠራው መጥፎ የሆነ የቨርቹ ኢቲክስ ካራክተርስ ያላቸው ወይም ደግሞ ሮንግ ናቸው የምንላቸው ሰዎች ደግሞ የሚያሳዩት ባህሪ ዲስሆነሲቲ ያላቸው፣ ላክ ኦፍ ኢንተግሪቲ ያላቸው፣ ሩትነስ፣ እነዚህ ጭካኔ የተሞላበት፣ ግሬዲ፣ ካወርድነስ፣ ፈሪ በጣም እነዚህ ነገሮች በሙሉ የቨርቹ ኢቲክስ ኢቭል ፓርቶች ናቸው ማለት ነው። ስለዚህ እነዚህን ነገሮች ዲስሆነሲቲ በአጠቃላይ የሰው ልጅ ስብዕና የላቸውም ብለን ከምናወራቸው ሰዎች የሚፈጽሙት ተግባር ኢቭል ነው ማለት ነው፣ በቨርቹ ኢቲክስ ማለት ነው። ስለዚህ ዘ ቨርቹ ኦፍ ቤኔቮለንስ ኤንድ ዘ ቨርቹ ኦፍ ሪስፔክት ነው። በቃ ይህ ደግነትና ክብርን በተመለከተ የሚደረግ ስነ ምግባር በቨርቹ ኢቲክስ ነው የሚጠናው ማለት ነው። ኤቲካል ቨርቹ ሜክስ ሞራል ጀጅመንት ፍሮም ዘ ፐርስፔክቲቭ ኦፍ ካራክተር ኢቫሉዌሽን ነው ማለት ነው። እንደነገርኳችሁ በኤጀንቱ ካራክተር ኢቫሉዌሽን ነው ጀጅ የምናደርጋቸው አክሽኖችም ማለት ነው። የሞራል ቨርቹ ኢዝ አን አኳየርድ ዲስፖዚሽን ኦር ካራክተር ዛት ኢዝ ቫሉድ አስ ፓርት ኦፍ ዘ ካራክተር ኦፍ ሞራሊ ጉድ ሂውማን ማለት ነው። ስለዚህ በሪሉ ወርልድ ወይም ደግሞ በትክክለኛው ዓለም ላይ አሁን ላይ ይህ ቨርቹ ኢቲክስ ናው እንደ ትክክለኛ ሞራል ኢቲክስ የሚያገለግል ነው ማለት ነው። አንድን ሰው ደግ ነው ብለን ጀጅ የምናደርግባቸው ነገሮች በሙሉ በቨርቹ ኢቲክስ አሁን ባለው ሁኔታ ለምሳሌ ደግነትን ኢትስ ጉድ የሂውማን ቢንግ ካራክተር ነው ብለን አምነናል ማለት ነው። የሰልፍ ኮንትሮል ማድረግ፣ እነዚህ መጠነኛ የሆነ አመጋገብ፣ መጠነኛ የሆነ ኑሮ የመኖር ሁኔታ አሁን ባለ ነው ሪል ወርልድ ላይ አሪፍ የሆነ የሰው ልጅ ህይወት ብለን ነው። ስለዚህ ቨርቹ ኢቲክስ አሁን የምንጠቀምበት የሞራል ቲዎሪ ነው ማለት ነው። ኢት ኢዝ ኤግዚቢትድ ኢን ዘ ፐርሰንስ ሃቢቹዋል ቢሄቨር ማለት ነው። ይህ የቨርቹ ኢቲክስ ደግሞ አንዴ ታይቶ የሚቆም ኦር ደግሞ አንዴ ብቻ በሰው ባህሪ ላይ ብልጭ ብሎ የሚጠፋ ሲሆን ሃቢቹዋሊ በተደጋጋሚ የሚደረግ አክሽን። ሆነሲቲም ከሆነ ሁልጊዜ ያ ሰውዬ ታማኝ ነው። ትሩዝ የሚናገር ከሆነ ሁልጊዜ ትሩዝ ነው የሚያወራው። ደግ ከሆነ ሁልጊዜም ደግ ሆኖ የሚቀጥልበት ሁኔታ ነው ያለው ማለት ነው። ስለዚህ ሃቢቹዋል ነው፣ በተደጋጋሚ የሚደረግ የአክሽን ኤክስፕሬሽን ከሆነ ኢትዝ ሃቢቹዋል ነው። የሃቢቹዋል እስከሆነ ድረስ ደግሞ ጥሩ ከሆነ ቨርቹስ ብለን እንጠራዋለን። ከዛ በተቃራኒ ደግሞ ካልሆነ ኢቭል ነው ኦር ደግሞ መጥፎ ነው ብለን ኤክስፕረስድ ማድረግ እንችላለን ማለት ነው። የፐርሰን ሃዝ የሞራል ቨርቹ ዌን ሂ ኦር ሺ ኢዝ ዲስፖዝ ላይክሊ ቱ ቢሃቭ ሃቢቹዋሊ ሲያረጉት ነው ያ ነገር ቨርቹ ነው፣ ያ ሰውዬ መልካም ነው ብለን እንቀበል የምንችለው። በተደጋጋሚ ለምሳሌ ደግነት ሊሆን ይችላል። ብዙ የእርዳታ ድርጅትን አቋቁመው እንደ መቄዶንያ የሚገኙ ብዙ ታላላቅ ድርጅቶችን አቋቁመው የሚሰሩ ሰዎች የአክሽናቸው ሃቢቹዋል ነው። ስለዚህ እነዚህ ሰዎች ቨርቹ ናቸው፣ መልካም ናቸው ብለን መናገር እንችላለን ማለት ነው። ስለዚህ ቨርቹ አክሽን ሃቢቹዋሊ በሚደረግ ነገር ነው እንጂ ኖ ዛሬ ሰጥተህ ነገ ስላቆምክ ምናምን መልካም ነው ማለት አንችልም ማለት ነው። ስለዚህ ቨርቹ ኢቲክስ ምንድን ነው ብላችሁ ጀነራሊቲ ይዛላችሁ ሃቢቹዋል ኤክስፕሬሽን ነው ማለት እንችላለን ማለት ነው። ፎር ኤግዛምፕል ኦነሲቲስ ካራክተር ትሬት ኦፍ ሞራሊ ጉድ ፐርሰንስ በቃ የተሰጠው ትሬቱ ነው፣ ይሄ ከአይምሮ ውስጥ የማይጠፋ ነው ማለት ነው። ዲዛይር ከሌሎች ሰዎች ልዩ የሚያደርገው ጸባዩ ነው ማለት ነው፣ ሆነሲቲው ማለት ነው። ባይ ዘ ዌይም ሁሉም ሰው ቅድም የዘረዘርኳቸው የቨርቹ ኢቲክስ መገለጫዎች በሙሉ ይኖሩታል ማለት አንችልም። አንደኛው ሆነሲቲ ሊሆን ይችላል፣ አንደኛው ኢንተግሪቲ ሊሆን ይችላል፣ አንደኛው ሰልፍ ኮንትሮል ሊሆን ይችላል። ግን እነዛን ነገሮች ሃቢቹዋሊ የሚያደርግ ከሆነ ያ ሰውዬ ቨርቹ ነው ብለን መናገር እንችላለን ማለት ነው። ዌን ፐርሰን ዲስፖዝድ ሃቢቹዋሊ ቱ ቴል ዘ ትሩዝ፣ ይህም ቅድም እንደነገርኳችሁ ትሩዝንም በተመሳሳይ መልኩ ሆነሲቲንም ሃቢቹዋሊ የሚያደርጉ ሰዎች እነዚህ ቨርቹ እንላቸዋለን። ከቨርቹ ኢቲክስ ደግሞ አርስቶትል ደግሞ ቨርቹ ኢቲክስን መሰረት በማድረግ አርስቶትል ቨርቹ ኢቲክስ የሚባል መስርቷል ማለት ነው። ይህ ደግሞ ከቴምፕሬንሲ ጋር የተገናኘ ነገር ነው። መካከለኛ ሚድል የሆነ ላይፍ የመኖር ህይወትን ማለት ነው። አርስቶትል ምን ብሎ ያምናል ማለት ነው? የሞራል ቨርቹስ አቢዝ ዛት ኢነብልስ ሂውማን ቢንግ ቱ አኮርዲንግ ቱ ዘ ሪዝን፣ በሪዝን እንዲኖሩ ነው የሚያደርገው ማለት ነው። ለምሳሌ ፍራቻን ፊርን እንመልከት። ፍራቻ በቦታውና ያለ ቦታው ሲሆን በሪዝንና ባለ ሪዝን ሲሆን ልዩነት አለው። ለምሳሌ በጣም ዴንጀረስ የሆነ አኒማል አንበሳ መጥቶ ቢያስፈራራን ወይም ደግሞ አጠገባችን ቢቆም አለመፍራት ጤነኝነት አይደለም ማለት ነው። ጤነኝነት አይደለም።
ከዛ በተቃራኒ ደግሞ አንድ ለማዳ የሆነች በቤት ውስጥ ለብዙ ዓመታት ያሳደግናት ድመት ከጎናችን ቁጭ ስትል እሷን መፍራት ይህም ጤነኛ ያልሆነ ባህሪ ነው። ያለ ሪዝን ነው የምንፈራው። እዛ ጋም ደግሞ ያለ ሪዝን ነው ደፋር የምንለው። ግን ሚድል የሆነ ህይወት በቃ አንበሳንም መፍራት ድመቷንም አለመፍራት በቃ አይደል? ይሄኛው ሚድል የሆነ የተመጣጠነ ላይፍ ነው ማለት ነው። ስለዚህ ቨርቹ ኢቲክስ በሪዝን እንድንኖር ነው የሚያደርገን። ቨርቹ የአርስቶትል ቨርቹ ኢቲክስ በሪዝን እንድንኖር ኑሩ ነው የሚለን ማለት ነው። ይህ በሪዝን ደግሞ የሚኖር ህይወት ሚድል ነው፣ ወይም ደግሞ እያንዳንዱ ነገር በሚድል ላይ ስንኖረው ነው፣ በተመጣጠነ ሁኔታ ስንኖረው ነው በሪዝን ኖርን ማለት የምንችለው የሚል ጽንሰ ሀሳብ አለው ማለት ነው። የፐርሰን ላይፍስ አኮርዲንግ ቱ ሪዝን ዌን ሂ ኦር ሺ ኖስ ቹዝ ሪዝነብል ሚድል ግራውንድ ቢትዊን ጎይንግ ቱ ፋር በጣም ሩቅ ከሆነና በጣም ደግሞ ዲፊሸንሲ ካለው አክሽን መቆጠብ ማለት ነው። ኤክስትሪም እና ዲፊሸንሲ የምንላቸው ነገሮች አሉ። ሞራል ቨርቹስ ሚን ቢትዊን ዘ ቱ ቫይስ ዋን ኦፍ ኤክሰስ ኤንድ አዘር ኢዝ ዲፊሸንሲ ማለት አንዱ በጣም ከፍ ያለ ለምሳሌ ፊርን ብንመለከት ኢትስ አንበሳን አለመፍራት በጣም ኤክስትሪም የሆነ ነው። ይህ የጀግንነት መገለጫ አይደለም፣ በሪዝን አይደለም ማለት ነው። ድመትን ደግሞ ብንወስድ ድመትን ደግሞ በቤት ያለችውን ድመት ደግሞ መፍራት የኛው ደግሞ ዲፊሸንሲ ነው፣ የጀግንነት ወይም ደግሞ ድፍረት ማጣት የምንለው። ግን በእነዚህ በሁለቱ መካከል ነው የሰው ልጅ መኖር ያለበት፣ አንበሳንም መፍራት ድመትን ደግሞ አለመፍራት። ስ ሚድል የሆነ ላይፍ ነው ብሎ የአርስቶትል ቨርቹ ኢቲክስ ይነግረናል ማለት ነው። ፎር ኤግዛምፕል ዊዝ ሪስፔክት ቱ ዘ ኢሞሽን ኦፍ ፊር፣ ቅድም እንደነገርኳችሁ ፊር ጋር የተገናኘ ሙሉ የነገርኳችሁ ሀሳብ እዚህ ጋር አለ ማለት ነው። ካሬጅ የምንለው የኛው ቨርቹ ሪስፖንዲንግ ነው ማለት ነው። ወይም ደግሞ መልካም የምንለው የአርስቶትል ባህሪ ጽንሰ ሀሳብ ነው ማለት ነው። ካሬጅ የምንለው በዚህ በፊር እና በዳሪንግ ደግሞ የምንለው ወይ ደግሞ ብሬቭ የምንለው ይህ ነው። በጣም ኤክስትሪምሊ ጀግና የመሆን በነዛ መካከል ያለ ነው። ስለዚህ የሰው ልጅ ካሬጅ መሆን አለበት፣ መካከለኛ መሆን አለበት ብሎ ያስባል ማለት ነው። ስለዚህ ሪክለስ ኦር ዋይልድነስ ኢዝ ዘ ቫይስ ኦፍ ቢንግ ቱ ዳሪንግ ኦር ብራይቭ ኢንስፖንስ ቱ ፊር ማለት ነው። ስለዚህ በምክንያትነት በግዴለሽነት ሳይሆን በምክንያትነት የምንኖረው ህይወት ሚድል ተብሎ ይጠራል ማለት ነው በቨርቹ ኢቲክስ። ቨርቹዋል ሃቢት ኦፍ ዲሊንግ ዊዝ ዋንስ ኢሞሽን ዲዛይርስ ኤንድ አክሽንስ ኢን ኤ ማነር ዛት ሲክስ ዘ ሪዝነብል ሚድል ግራውንድ። በቃ ማንኛውም የሰው ልጅ ህይወት ሪዝነብል በሆነ መልኩ ሚድሎች ነገሮችን በመፈለግ ነው መኖር ያለበት ብሎ ጀነራሊ ማን ያስቀምጥልናል? የአርስቶትል ቨርቹ ኢቲክስ ያስቀምጥልናል ማለት ነው። ቫይስ ደግሞ እንደነገርኳቸው ቨርቹ ምንል በዚህ በሚድል የሚኖሩ ናቸው አልኳቸው አይደለ? ቫይስ ደግሞ ኢቭል የምንለው ፓርት አላ። ቅድም ከመጀመሪያው ስንነሳ ቨርቹ ኢቲክስ ወይ አንድ ሰው ቨርቹ ነው ይለናል ኦር ኢቭል ነው ይለናል ማለት ነው። አር ሃቢት ኦፍ ጎይንግ ቱ ዘ ኤክስትሪም ኦፍ ኢዘር ኤክሰስ ኦር ዲፊሸንሲ፣ በጣም ኤክሰስ የሆነ ላይፍ እና በጣም ደግሞ ዲፊሸንሲ የሆነ ላይፍ በሚድል ላይ የማይገኙ ከነዚህ ሁለቱ የሰው ልጅ የሚገኝበት ከሆነ ያ ሰውዬ ቨርቹ አይደለም ማለት ነው። ቫይስስ ኦር ደግሞ ኢቭልስ ብለን የምንጠራው የቨርቹ ፓርት ላይ ነው የሚካተተው ማለት ነው። ፕራውድነስ ኦር ኬርፉልነስ ነገሮችን በከፍተኛ ሁኔታ አመዛዝኖ በምክንያታዊነት የሚደረግ ስራ ደግሞ ቨርቹ ነው ማለት ነው። ያ ሰውዬ ደግሞ ሪዝነብል ኢን ጊቭን ሲቹዌሽንስ በማንኛውም ሁኔታ ውስጥ ምክንያታዊ እንዲሆን ያደርጉታል ማለት ነው። ስለዚህ ካሬጅ የምንለው ቅድም እንደነገርኳችሁ መጠነኛ የሆነ ጀግንነት፣ ቴምፐሬንሲ የምንለው መካከለኛ የሆነ ኑሮ፣ ሞዴሬሽን የምንላቸው ማለት ነው። ሶቨሪቲ የምንላቸው ማለት ነው። ከሰው ጋር ያለችን ግንኙነት መካከለኛ የተመጣጠነ ማድረግ፣ ቴምፐሬንሲ በምግቢውም በመጠጥ መካከለኛ መሆን፣ ሞዴሬሽን በቃ ጀነራሊ መካከለኛ ሚድል የሆነ ህይወት የመኖር ማለት ነው። ጀስቲስ ኤንድ ፕራውድነስ ሁልጊዜ ፍትሐዊነትንና ምክንያታዊነትን መፈለግ፣ እነዚህ የአርስቶትል ቨርቹ ኢቲክስ የሚጠቀሱባቸው ናቸው ማለት ነው። ስለዚህ ሄልፒንግ አዘርስ ቻሪተብል ማለት ነው። ስለዚህ ቅድም ደግሞ ከመጀመሪያው እንደነገርኳችሁ የቨርቹ ኢቲክስ መገለጫዎች የአንድ ሰው አሁን በምንኖረው ህይወት ውስጥ በጎ ናቸው የምንላቸው ሰዎች የሚገለጹበት ናቸው ማለት ነው። ደግነት ነው። ስለዚህ ቨርቹ ስትሬንግዝ ስፔሲፊክ ቨርቹ ሲንስ
አስ ስትሪንግስ ኦፍ ካራክተር ከረንትሊ ቨርቹ ኢቲክስ ሜጀር ሞራል ቲዎሪ ነው ማለት አሁን ሜጀር የሆነ ሞራል ቲዎሪ ነው። ምክንያቱም በየትኛውም ዓለም ብትሄዱ ደግነት በጣም የተከበረ ነገር ነው፣ የሚያስከብር ነገር ነው። ሰልፍን ኮንትሮል ማድረግ፣ ሰዎችን መርዳት፣ ለሰዎች ማዘን፣ እነዚህን የመሳሰሉ ነገሮች በየትኛውም ወረዳ ላይ ተቀባይነት ያለው ናቸው። ስለዚህ ቨርቹ ኢቲክስ አሁን የምንጠቀምበት ሞራል ቲዎሪ ነው ማለት ነው። ፒፕል ሃቭ ኤ ናቹራል ካፓሲቲ ፎር ጉድ ካራክተር። ማንኛውም ሰው ወደዚች ዓለም ሲመጣ መጥፎውንና ጥሩን ለይቶ አይደለም የሚመጣው፣ ግን ስሩ ኤክስፒሪየንስ ዲቨሎፕድ ስሩ ፕራክቲስ ነው። በቃ በፕራክቲስ እነዚህን ቨርቹ ኢቲክስ የተባሉ ነገሮች መስራት ይችላል፣ ምክንያቱም የሚጠቅሙ ስለሆኑ ማለት ነው። ስለዚህ ዛሬ እንግዲህ ስለ ቨርቹ ኢቲክስ በተቻለን መጠን ለመነጋገር ሞክረናል። ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ ማንኛውም አይነት ስለ ቨርቹ ኢቲክስ ጥያቄ መጠየቅ ትችላላችሁ። እንዲሁም ሌሎች እንደዚህ አይነት ትምህርታዊ ቪዲዮዎች እንዲሰራላችሁ የምትፈልጉትን በኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ እንዲሁም ለሌሎች ተማሪዎች እንዲዳረስ ሼር በማድረግ የደውል ምልክቷን ደግሞ በመጫን አዳዲስ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። መልካም የትምህርት ጊዜ ይሆንላችሁ።